ሰላም ሰላም ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ጤና፣ ኑሮ፣ ስራ ሁሉ መልካም ነው? እኔ ጋር ሁሉ ሰላም ነው። በጣም በጣም ግን የሚያሳዝንና በጣም የሚያስገርም ነገር ነው። ትናንትና ሰይፉ ላይ በሰማነው ኢንተርቪው የእውነት የሰው ልጅ ግን ምኑንም በማያውቀው መንገድ ሰው ላይ መፍረድ ከባድ ነው። በተለይ ደግሞ በባለትዳር መሀል ከዚህም ከዛም የማይሆን ነገር እየተናገሩ የሰውን ሞራል እና የሰውን ስሜት መንካት በጣም በጣም የሚያስጠላ ነገር ነው። እኔ ከዚህ በፊት ራሱ ሊለያዩ ነው ተጣልተዋል ምናምን ሲባል ሰርችባቸዋለሁ ቪዲዮ። ምክንያቱም እኛ ሁላችንም የምናየው ውጪ ሆነን በውጪ በሚያሳዩን ነገር እንጂ ውስጣቸውን ምን እንዳለ ምን እንደተፈጠረ አናውቅም። ሁላችንም ብንሆን ከቤተሰቡ ውጪ ማለት ነው። ሌላው ቢቀር ራሱ ቤተሰብ ራሱ የሚያውቀውን ያህል ያውቃል እንጂ ከሁለቱ በላይ ማንም ምንም የሚያውቀው ነገር የለም። ገባችሁ? እና እነዚህ ባለትዳሮች ያው በተገናኙበት መንገድ ያው እሷ ዘፈን ምናምን ነገር አይዶል ላይ በምታቀርበ ሰዓት ተናግረዋለች። ሲጀመር የተገናኙበትን መንገድ ተናግራለች። እሱም ቢሆን እንደዛው። አዎ በስራቸው በሚያደርጉት ስራ ታዋቂ ሆነዋል፣ አውቀናቸዋል። ታዋቂ ማለት እኮ ታወቁ፣ ራሳቸውን አስተዋወቁ እንደማለት ነው። ባደረጉት ነገር በሰሩት ነገር መልካምም ሆነ ጥሩም ሆነ መጥፎም ሆነ ማለት ነው ታዋቂ ይባላል። የሆነ ሰው የሆነ ነገር ላይ ከደረሰ ማለት ነው። እና የእውነት ነው የምላችሁ ግን በእነሱ ትዳር እኔ በጣም አዝኜ ነበር፣ በጣም ከሚባለው በላይ የእውነት ነው የምላችሁ። ምክንያቱም እኔ እንግዲህ እንደ አንድ ኢትዮጵያዊ እማያቸው ከውጭ ነው የሚያደርጉትን ነገር ከልጆቻቸው ጋር አብረው ሲሆኑ የሚያደርጉት ነገር ሁሉ በሶሻል ሚዲያ እንደምናየው ነው። ግን ውስጥ ጠለቅ ብሎ ሲታይ ግን የእውነት በጣም የሚገርም ነገር ነው። እኔ እንደውም ይህንን ኢንተርቪው ስሰማ በቃ እያንዳንዱ ባለትዳር የራሱን ጓዳ መፈተሽ አለበት ብያልኩኝ። ምክንያቱም ሳምሶን ከሚያወራቸው ነገሮች ተነስቼ እንደኔ የተረዳሁት ማለት በእርግጥ የራሳቸውን ችግር የሚያውቁት እነሱ ናቸው፣ ውስጣቸውን ሁለቱ ናቸው የሚያውቁት። ግን ቢሆንም ያስረዳበት መንገድ ብዙ ወደ ውስጥ ገባ ብሎ ትዳርን ማየት ያስፈልጋል። እውነቴን ነው የምላችሁ። ሰው ወጥቶ ስላልተናገረ አይደለም። ገባችሁ? እኛ ብዙዎቻችን ያው እኔ በእርግጥ እኔ እንደራሴ የማወራው እኔ ሄዶ አገባ፣ እንደዚህ ያደረገ፣ እንደዚህ ተጻጻፈባት፣ የስልክ ቅጂ ምናምን ነገር ብዙ አውርተዋል፣ ብዙ ነገር ተብሏል። ግን ከነሱ አንደበት አልሰማንም፣ ከሚስቱም አልሰማንም፣ ከሱም አልሰማንም። ይሄን ነገር ያው እንደምታውቁት አሁን ሶሻል ሚዲያ ወደቀ ሲሉ ተሰበረ ነው አይደለም? ዳነ ሲባል ሞተ ነው። ታሪካችን ብዙ ሆኗል። አሁን እግዚአብሔር ብቻ ሰላሙን ያምጣልን። ለማንኛውም ግን እንደዛም ሆኖ ግን የነዚህ ሁለቱ ልጆች ግን እዚህ መድረስ ግን በጣም ያሳዝናል። ግን ምን አለ መሰላችሁ እኛ አንዳንድ ጊዜ ትኩረት አድርገን የማዳመጥም የማየትም ትንሽ የሆነ ነገር የሚያስቅ ነገር በኢንተርቪያቸው ላይ ሲያደርጉ ወደሚያስቀው ነገር ነው የምንሄደው፣ የሆነ ነገር ወደዛ ነው የምንሄደው። ግን ፀሐዬ ማን ነው? ፀሐዬ ያልኩኝ ቅርታ የአባቷ ስም ነው። ዳግማዊ ግን ብዙ ጊዜ ኢንተርቪው ስትደረግ ከዛሬ ከስንት ወር በፊት ነው አመት በፊት አዎ የሆነ ስህተት የተናገረችው ነገር አለ። ያለው ነገር እንዳለ ሆኖ ማለት ነው። ምክንያቱም በእርግጥ እሷ የተናገረችበት መንገድ በራሱ ሀሳብ ነው ሄደችው። ግን እኔ አሁን ሳምሶን ከተናገረው ነገር ጋር ሳገነዛዝበው ማለት ነው። ምክንያቱም በመሀላችን እህቱ ትገባ ነበር፣ እስከ ብዙ ነገር ተዳርሰናል። ታናሽ እህቱ ትዳራችን ላይ የምትበጠብጠን እሷ ነች። ሶስተኛ ወገን የቤተሰብ ጣልቃነት በትክክል ልክ ነሽ። የቤተሰብ ጣልቃነት አያስፈልግም። ግን ይቺ ልጅ የገባችበት ጉዳይ ምንድን ነው? ግን ታውቂያለሽ ዳግማዊ፣ አሁን አንቺ በእርግጥ ነገሯን ናዶሽ ያደረገችሽ ነገር በጣም ሊያበሳጭሽ ይችላል። በትክክል እውነትሽን ነው። አንቺ ደግሞ ያ የምትወጂውን ሰው ደግሞ አላጣሽውም። በራስሽ ይዘሽ ወልደሻል፣ አግብተሽዋል። ገባሽ? ከአንድም ሁለት ከሁለትም ሶስት ወለድሽለት። ግን ይሄ ራሱ በቂ መልስ ነበር። አንቺ ባለሽን ለምትወጂው ለእህቱ በቂ መልስ ነበር ይሄ። ገባሽ? በቃ አንድ ሰው ከተዋለደ አለቀ። ቤተሰብ ጣልቃ የሚገባበትን ሁኔታ በጣም እየቀነሰ ይሄዳል። በጣም እየቀነሰ ገብቶሻል። ዛሬ ትናንትና የሰጠው ኢንተርቪው
ብዙ ነገር በሚያደርጋቸው ነገር ንግግሩ ማለት ነው አንቺን ጥፋተኛ አድርጎ ነው የተናገረው። እኔ እንደተረዳሁት እንጂ በሌላ ሰው እኔ የማውቀው ነገር ነው። ሁሉም የራሱን መንገድ መረዳት ይችላል። ስለዚህ ይሄ ሰው ይሄ ሁሉም ጋር ያለ ነው፣ አንቺ ብቻ አይደለም። ከመቶ ምናልባት 90% እንደዚህ አይነት ችግር አለ። 10% ከቤተሰብ ጣልቃነት ከጓደኛ ጣልቃነት ነፃ የሆነ ትዳር አለ። ገባሽ? ይህ ሰው እስከወደደሽ እስካፈቀረሽ ድረስ በእርግጥ ችግራችሁንም አሁንም በመሀላችሁ ያለው ነገር እኔ አላውቅም፣ ግን የሚያስረዳበትን መንገድ እስቲ ኢንተርቪውን ቁጭ ብለሽ አዳምጪ፣ ምን አይነት አነጋገር እንደተናገረ። ሳምሶን እንደውም ለመጀመሪያ ጊዜ እንደዚህ አይነት ቃላት ሲናገር ስሜታዊ ሆኖ ገባሽ? ግን ትዳራችሁን ወደ ራሳችሁ ብትመልሱ ጥሩ ነው። እነዛ ልጆች ምንም አይነት እንክብካቤ ብታደርጉላቸው፣ ምንም አይነት ወርቅ ላይ አንጥፋችሁ ብታስተኟቸው፣ የእናንተን ሁለታችሁን አንድ ላይ መሆን ነው እንጂ የሚፈልጉት ልጆቻችሁ ምንም ነገር አይደንቃቸውም። ገብቷችኋል? ስለዚህ አስቡበት። ይሄ እናንተ የተጋጫችሁበት ነገር እንደሚመስለኝ ከሆነ በእኔ ግምት በሶሻል ሚዲያ ጉዳይ ነው ማለት ገልጾታል። በዛም ሞኝ በዚህ ገልጾታል ልጁ። አንደኛ ያው እንዳለው የስራው ጉዳይ ነው። ሙዚቃ ለማውጣት ሌሊት ነው የሚሄደው። አስበሽዋል? ምንም ክፉ ይሁን ይሄ ባልሽ ማለት ነው፣ ምንም ነገር ክፉ ይሁን ግን የሆነ ደግነት ደግሞ አለው። የሆነ ነገር ደግሞ መልካምነቱ የምታስታውሽበት ነገር አለ። ይሄ በሁላችንም ህይወት ውስጥ ያለ ነገር ነው። ስለዚህ አንተም እሷ ላይ ያየኸው ነገር ካለ ተማምራችሁ ወደ ራሳችሁ ብትመለሱ ይሻላል። እንዴት እናንተ እኮ ተአምር ነው እኮ የተባለው፣ ተአምር ነው። አሁን የእናንተ እንደዚህ መለያየት ሁሉም ባለትዳር ጓዳውን መፈተሽ አለበት፣ ወደ ይቅርታ መመለስ አለበት። የእውነቴን ነው የምላችሁ። ብዙ ነገሮችን ገልጸሃል፣ ብዙ ነገሮችን እንትን ብለሃል። ግን ቢሆንም ተስፋ አይቆረጥም። ለማንም ሳትሉ ለልጆቻችሁ ስትሉ መልካምነትን አድርጋችሁ አንድ ላይ ብትስማሙ ጥሩ ነው ብዬ እላለሁኝ። የሚገርም ነው የእናንተ ፍርድ ቤት ድረስ ሄዶ መለያየት ተአምር ነው። ግን አያችሁ ችሎ አንድ ቀን ሲወጣ ደግሞ ከባድ ነው። ይህን ጊዜ እኮ በጣም ቀላል ነገር ሆኖ እልህ ተያይዛችሁም ሊሆን ይችላል፣ አይታወቅም። ግን ትናንትና ያስረዳህበት መንገድ ለእኔ ግልጽና ግልጽ የሆነው ጸቡ በልጆቻችሁ መሰለኝ። በልጆቻችሁ ማለት ከእንክብካቤ የተነሳ መሰለኝ። እንደዛ ነው የተረዳሁት፣ እኔ የተረዳሁትን ነው። ሌላው ደግሞ በራሱ መንገድ ይረዳዋል። ስለዚህ ነገሮችን አስተካክላችሁ ወደ ነበራችሁበት ብትመለሱ መልካም ነው። ዛሬ ለየትኛው ጊዜ ነው የዚህን ያህል እንደዚህ የምንሆነው? በቀደም ወታ ሲንግልማ ምነኝ ብላ የሆነ ኢንተርቪው ላይ አቢሲኒያ ዩቲዩብ ላይ ተናግራለች። ለሁሉም ባንቸኩል ግን ጥሩ ነው፣ ወደ ራሳችን ብንመለስ ጥሩ ነው ብለኝ እላለሁኝ። ምክንያቱም ይሄ ቀን ያልፍና ትዝብት ላይ ትወድቃላችሁ። ልጆቻችሁን በቃ ምንም ይቅር ለልጆቻችሁ ስትሉ ኑሩ እላለሁኝ። በተረፈ ወዳችኋለሁ። ሰላማችሁን ያብዛልኝ። ቻው ባይ ባይ። ተሰደደ የሚል ተሰራ። ከሁለት ወር በፊት እንደዚሁ ምናምን ተሰደደ ትኩረት አልሳበም። ከዛ በሁለተኛው ከወር በኋላ ምናምን አሁን በሆነ ጊዜ ሰው አናስገባም፣ ችግሮቻችን ራሳችንን የምንፈታው። ከዛ በኋላ ምን ይሆናል መሰለ፣ ሚዲያ ቤታችሁ አታስገቡ ልል የምችለው። ሚዲያ ማለት ምን ማለቴ ነው? ቀጥታ ሴፍሻ ስላንተ ላይሆን ይችላል፣ ግን ሴቶች እንደዚህ ብዙ ነው አማካሪው። በየትኛው እውቀትና በየትኛው የንባብ ባክግራውንድ እንደሆነ አታውቀውም። ያ ሰውዬ እንትን የሚያደርገው ግን ላለህበት ስሜት ይሄ ነገር እኮ ልክ ነው ምናምን እንድትል ያደርግሃል። አሁን ብዙ ሰዎች ቤታቸው ውስጥ እየኖሩ አይደለም፣ ከቤታቸው ውጭ ናቸው ያሉት። 24 ሰዓት ስልክህ ላይ ከሆን ከአንተ ቤትህ ነህ ማለት እንዴት ይቻላል? ጤናማ ህይወት እየኖርክ ነው ማለት እንዴት ይቻላል? ልጆች ወልደሃል፣ አሁን ልጆች አሉ። ልጆችህን ይዘህ ትኩረት መስጠት ነው ያለብህ ለልጆች። ለመሰለ ነገ ከነገ ወዲያ እኮ ያድጋሉ፣ ጓደኛ ነው የሚሆኑት። ዛሬ ላይ ነው መደሰት ያለብህ። ገባ? ሲያድጉ እኮ አሁን እንደምታቅፋቸው እንደምትለፋው ልፊያ ምናምን እንዴ ምን ሆነሃል አባባ ምናምን ነው እኮ የምትባለው። ስለዚህ ያንን ኢንጆይ ነው ማድረግ ያለብህ። እንደገና ማወቅ፣ የተሰጠህን ጸጋ ማወቅ። ባል ቀላል ነገር አይደለም፣ ሚስት ቀላል ነገር አለችው። መከባበር እርስ በርስ በጣም አስፈላጊ ነገር ነው። ባል
ምንድነው የሚለው? ልክ ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ይውደዳት ነው። መውደድ አለበት። ባል ሲኖር ሚስቱ መውደድ መቻል አለበት። ማፍቀር መቻል አለበት። ያለውን ፍቅር ሳይቆጥብ መስጠት መቻል አለበት። ቀልድ አይደለም። ትዳር ትልቅ ነገር ነው። ሴቷም እንደዛው ባሏን ማክበር መቻል አለባት። ባሏን ማክበር ማስከበር መቻል አለባት። ገበናህን ወደ ራስ መያዝ አለበት። ግጭቶችን ልጆች መስማት የለባቸው። ያንተ እንዴ እነሱ ምን ቦጣቸው? ፈቅደው ነው እንደ የሰይፉ ልጆች ሆነ የተወለዱት። ሰይፉ ከሚስቱ ጋር ስላልተስማማ ለምን ልጅ እንቅልፍ አጥቶ ያድራል ሲጨነቅ? ልጆቹ ለምን ይጨነቃሉ?